السلام عليكم ورحمة الله وبركاته يا جماعة الخير، حياكم الله وبياكم، عيدكم مبارك وكل عام وأنتم بخير። እንኳን ደረሳችሁ ያልኩኝ ዛሬውን ፕሮግራም እንጀምራለን። እንግዲህ ነው ፖስት ማድረግ የነበረብኝ ዛሬ አልነበረም። የኢዱ ቀን ነበረ። ብዙ ነገሮችን አድርጌያለሁ። ስነሳ ቀምቻለሁ። ልብስ ቀይር ምናምን ከግቢ ስወጣ ዒድ ቦታ ሲሄድ ከዛ ስመለስ ቦታ መዝናኛ ቦታ እዛ ሄጄ ስቀዳ ነበር ኤቭሪቲንግ እና ሞከርኩ፣ ግን አልተሳካም። በዚህ 3 ቀን እንደምታውቁት ዌይተር ነኝ፣ አስተናጋጅ ነኝ። ያንን ስራው ታውቃላችሁ፣ የበዓል ጊዜ ደግሞ ስራ እንደሚበዛ እና አልተመቸኝም። በዛ የመጣ ፖስት ለማድረግ አላስቻለኝም እና ያው በዚህ ቀን ፖስት አድርጌላችኋለሁ። እንግዲህ ይቅር በሉኝ በጊዜ ፖስት ስላላደረኩኝ። ምን ቢያስባለሁ መስላችኋል? አጣቃለች ضحى ላይ አያለች አይደል? ወለል አኺረቱ ኸይሩን ለከ ሚነል ኡላ። ለዛ ይሆናል አላህ ቆዶ ሀለ ያስቀረኝ አናውቅም ብቻ እና ይሄ ነው። ከዚህ በኋላ ያለውን አሳያችኋለሁ። ተከታተሉ። ከእንቅልፌ ገና ነቃሁን። በድንጋጤ ነበር የተነሳሁት። እንደምታዩት የወፍሪ ድምጽ ይሰማል። ግን አልታጠብኩም፣ አልሰገድኩም፣ ሰላት ሱብህ ሰገድኩም እና ታጠብኩ፣ ሰገድኩ። ከዛ በኋላ ደግሞ እንደምታዩ ወጣው። ከዛ ወደ ስታዲየም ሄድኩኝ። ከዚህ በኋላ ተክቢራውን ላሰማችሁ። እንደምታዩ ተክቢራ እየተደረገ እኔ ቪዲዮ ቀርጽላችኋለሁ። እንግዲህ ከሰገደን በኋላ ደግሞ ወጣን። ከዛ በኋላ ከወጣን በኋላ ደግሞ እንግዲህ ወንድም አባትና ልጅ ታያላችሁ፣ ወንድም ታያላችሁ። ዒድ ሙባረክ የተባባሉ ዘመድ አዝማሪዎች ታያላችሁ። እንግዲህ ወላሂ ማሻአላህ ደስ ይላል። ከዛ እንደምታዩት ቫይቡ ይሄን ይመስላል ስንወጣ። ከዚያም ትንሽ ሄድ አድርግና ከዛ ወደ አዲሱ ሜሞሪያል ፓርክ ሲያድ መሐመድ አብዱላሂ አይ ቲንክ ሶ እንደዛ መሰለኝ። ከዛ በኋላ እዛ ሄደን ትንሽ ለ2 ደቂቃ ነው 3 ደቂቃ ቪዲዮዎችን ቀዳ አደረኩና ወጣሁላችኋለሁ። እስኪ እስከዛ ድረስ ትንሽ የተወሰነ ደቂቃ ድምጹን ልልቀቅላችሁ፣ ፈታ በሉ። ፈታ እንዳላችሁ ተስፋ እያደረኩኝ እንግዲህ እቀጥላለሁ። እንደምታዩት ፎቶ የሚነሳም ይነሳል፣ ምትካቀፋል እና ከነዚህ መካከል አስተያየት ደርሰውኛል። ከነዚህ መካከል አንዱ ወሪያ ሀነዱ ምን የሚለው ስሙት። ሰማችኋታ? ወሪያ ሀነዱ ማለት አንተ አትቅዳን፣ ምን እያደረገ ነው ይሄ ልጅ እያለች ነው። እንዴት እያደረገው ነው እያለች ነው። እና ሱሌ የህማት እንዴት እያደረገው ነው እያለች ነው። እዚህ ጋር ደግሞ አንዱ ወሪያ ኡራግ ቀለኝ አንተ ጉራጌ ነህ አለኝ እና እዚህ ብዙም ድምጽ አይሰማችሁም። ከዛ በኋላ ደግሞ እንደምታዩኝ ወደ ስራ ገባው። ይሄን ይመስላል። እንደምታዩት ይሄን ይመስል ነበር የቀን ውሎዬ። ተነሳው። ከዛ በኋላ ሰላት ሱብህ ሰገድኩ፣ ወጣው ምናምን ነገር የቀን ውሎዬ ይሄን ይመስል ነበር። በተረፈ ደግሞ ኢድ ደስ የሚለው ታውቃላችሁ፣ ከቤተሰቦቻችሁ ጋር ስታሳልፉ
ጓደኞች ጋር ስትሳልፉ አንቀል ዒድ ስትሰበስቡ ካደጋችሁ ደግሞ አንቀል ዒድ ስትሰጡ እንደዛ ነው ደስ የሚለው። እኛ ሲንግሎች እስኪ አባቶችን ይሄን የምናመጣው እንደገና ደግሞ የምትበሉት ክትፎ አይቤ ምናምን ሊሆን ይችላል ዳቦ ድፎ ምናምን የለም እኔ ጋ የለም። ለማንኛውም ይህን ይመስል ነበረ። ዒድ ሙባረክ እያልኳችሁ ላይ ያለው ሰላም አለይኩም ወራህመቱላሂ ወበረካቱ።